ለመንግስት ሰራተኞች የምስራች ተሰማም። ከገንዘብ ሚኒስቴር ይፋ የሆነው የደሞዝ ጭማሪ ያነጋገረ በነበረበት ሁኔታ የሲቪል ሰርቪስ ኮሚሽን በይፋ የተረጋገጠ የመንግስት ሰራተኛውን ኑሮ ሊያሻሽል የሚችል መመሪያ አስጸድቆ ፈርሞ ይፋ አድርጓል። ከደሞዙ 35% ግብር፣ 7% ጡረታ በድምሩ 42% ይቆረጣል። ከ58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስና ቫት ያለ እንዲሁም የማይታወቁ ተቆራጮች ይቆርጣል። ሰራተኛው ለውሃ፣ ለማብራት እንዲሁም ለበርካታ አገልግሎቶች ይቆረጥበታል። እነዚህ ሁሉ ተዳምረው ኑሮን መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ ሰራተኛ ታክስ አይቀነስም ወይ በሚል በፓርላማ ጭምር የመንግስት ሰራተኞች ግብር እንዲቀነስ ሲጠየቅ ነበረም። ነገር ግን የገንዘብ ሚኒስቴር በይፋ ግብር እንደማይቀነስ ያረጋግጥ የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ የመንግስት ሰራተኞችን ደሞዝ በተመለከተ በይፋ ፈርመዋል። ለመሆኑ ይህ ጭማሪ ክፍያ ማንን ይመለከታል? ከገንዘብ ሚኒስቴር የመንግስት ሰራተኞችን ደሞዝ ጭማሪ በተመለከተ የወጣውን ደብዳቤ በተመለከተ ሚኒስቴሩ ማረጋገጫ ሰጥቷል። በዝርዝር እንመለከታለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። በቅድሚያም ለመንግስት ሰራተኞች የተጨማሪ የሥራ ሰዓት አበል መክፈል የሚያስችል መመሪያ ጸደቀም። ከመደበኛ የሥራ ሰዓት በኋላና ቅዳሜ ቀን ለሚሰሩ ሰራተኞች የትራንስፖርት አበል ክፍያ መፈጸም የሚያስችል መመሪያ መጽደቁ ይፋ ሆኗል። ከመደበኛ የሥራ ሰዓት ውጪና ቅዳሜ ለሚሰሩ ሰራተኞች የትራንስፖርት አበል አፈጻጸም መመሪያ ቁጥር 1145/2018 በሚል ስያሜ በሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ በተጠናቀቀው ሰኔ ወር ተፈርሞ መውጣቱ ታውቋል። ሰነዱ እንደሚያስረዳው ኮሚሽኑ መመሪያውን እንዲያወጣ አስፈላጊ ካደረጉት ምክንያቶች መካከል በመንግስት አገልግሎት ላይ የሚሳተፉ የፌዴራል መንግስት ተቋማት ሰራተኞች ከመደበኛ የሥራ ሰዓት በኋላና ቅዳሜ አገልግሎት በመስጠታቸው ምክንያት ተጨማሪ መጓጓዣ ወጪ ስለሚገጥማቸው ነው። ከዚህ ባለፈም የአገልግሎት ቀጣይነትን፣ የሰራተኞችን ደህንነትና የሥራ ተነሳሽነትን ለማጠናከር ፍትሃዊ፣ ግልጽና ተግባራዊ የትራንስፖርት አበል አፈጻጸም ስርዓት እንዲዘረጋ ለማድረግ አስፈላጊ በመሆኑ በሚል ኮሚሽኑ በአዋጅ 1353/2017 በተሰጠው ስልጣን መሰረት መመሪያው እንዲወጣ ማድረጉም ተገልጿል። በሰኔ ወር 2018 ዓመተ ምህረት የጸደቀው መመሪያው መሟላት ያለባቸውን ሂደቶች ለሚያሟሉ ሰራተኞች የትራንስፖርት መጓጓዣ አበል መጠን በወር ለ4 ቅዳሜ ቀናት 800 ብር እንዲሁም ለ22 ቀናት የምሽት ሥራ 2200 ብር በአጠቃላይ ወራዊ የ3000 ብር ተከፋይ እንደሚያደርግ ያስረዳል። መመሪያው ተፈጻሚ የሚሆነው በመሶብ አንድ ማዕከል አገልግሎት ዋና መስሪያ ቤትና ቅርንጫፍ ማዕከላት ውስጥ ከመደበኛ የሥራ ሰዓት በኋላና ቅዳሜ አገልግሎት በሚሰጡ ሁሉም የፌዴራል ተቋማት ሰራተኞች ላይ እንደሆነም ተደንግጓል። ይሁንና መመሪያው የትራንስፖርት አበል የማይከፈልባቸው ሁኔታዎችንም በዝርዝር አመላክቷል። በዚህ መሰረት በረጅም ጊዜ ስልጠና ወይም ትምህርት ላይ ለሚገኝ ሰራተኛ በተፈቀደው የሥራ መርሃ ግብር መሰረት በሥራ ላይ ላልተገኘ ሰራተኛ ተቋሙ የጋራ ወይም በተናጠል ትራንስፖርት አገልግሎት ላቀረበለት ሰራተኛ እንዲሁም በተመሳሳይ ዓላማ ከሌላ ምንጭ የመጓጓዣ ድጋፍ ለሚያገኝ ሰራተኛ ክፍያ አይፈጸምም። ይህ በእንዲህ እንዳለ መንግስት ለመንግስት ሰራተኞች ከመስከረም 1 ቀን 2019 ዓመተ ምህረት ጀምሮ ተግባራዊ የሚሆን የደሞዝ ጭማሪ ማድረጉን በይፋ አስታውቆ ነበረም። ይህ ውሳኔ በመላው ሀገሪቱ የሚገኙ በሚሊዮን የሚቆጠሩ የመንግስት ሰራተኞችንና ቤተሰቦቻቸውን ሕይወት የሚያቃልልና ትልቅ መረጋጋትን የሚፈጥር ታሪካዊ እርምጃ ነበረም። ለረጅም ጊዜ በኑሮ ውድነትና በዋጋ ግሽበት ሳቢያ ትልቅ ጫና ውስጥ የነበሩት የመንግስት ሰራተኞች ይህንን ይፋዊ ውሳኔ በከፍተኛ ደስታና ተስፋ ተቀብለውታል። ይህ ጭማሪ ሰራተኛው በሙሉ አቅሙና ተነሳሽነቱ ሀገሩን እንዲያገለግል የሚያግዝ ከመሆኑም በላይ በመንግስት መስሪያ ቤቶች ውስጥ ያለውን የሥራ ጥራትና ቅልጥፍና ይበልጥ ያሳድገዋል ተብሎ ታምኖበት ነበረም።
የደሞዝ ጭማሪው በሁሉም የልማት አጋሮች ድጋፍ በፌዴራልና በክልል ደረጃ ለሚከናወኑ ፕሮጀክቶች ላይ አዲስ ቅጥር ሲፈጸም፣ የነባር ሰራተኞች ውል ሲታደስ ወይም የደሞዝ እርከን ጭማሪ ሲደረግ በቀጥታ ተፈጻሚነት ይኖረዋል ተብሎ ነበረም። ይህንን አዲስ መመሪያ በበላይነት የሚከታተሉትና የሚቆጣጠሩት የገንዘብ ሚኒስቴር መስሪያ ቤቶች፣ የውስጥ ኦዲትና የፌዴራል ዋና ኦዲተር መስሪያ ቤት መሆናቸውም ተገልጾ ነበረም። ይሁን እንጂ የመንግስት ሰራተኛውን በደስታ ያስፈነጠዘውን ደብዳቤ የገንዘብ ሚኒስቴር ሐሰተኛ ነው ማለቱ ብዙዎችን አሳዝኗል። የገንዘብ ሚኒስቴር በይፋዊ የፌስቡክ ገጹ ደብዳቤው ሐሰተኛ መሆኑን አረጋግጧል። ቪዲዮን ለሌሎች የመንግስት ሰራተኞች እንዲደርስ ላይክና ሼር ማድረጋችሁን እንዲሁም ሁል ጊዜ አዳዲስና እውነተኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩን።